ካልተቋረጠ አይሆንም ካልተቋረጠ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور صلوات الله عليك وسلامه صلوات الله عليك وسلامه يا حبيب الله محمد شلماتنه يا شفيعنا محمد ستوتانه من بتاي دكام يايلو እንደ ሰውቺ ባልጸና አያስችለኝም ሲነኩ ያመኛል ገና ለገና ሰለላሁ ዐለይሂ ወሰለም። ኢና ሊላሂ ወኢና ኢለይሂ ራጂኡን። እጅግ በጣም የሚያሳዝን ነው። ወንድማችን መሐመድ አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ ይወፍቅ፣ ቀብርህን ኑር ያደርግልህ። እጅግ በጣም ሁላችንም ልባችን ተሰብሯል። ያው ሞት የማይቀር ነው። ሞት በእኛ ላይ ሀቅ ነው። ኩል ነፍሲ ዛኢቀተል ሞት ነው። ሁሉም ነፍስ ሞትን ትቀምሳለች። ለኛ አዲስ ይሆንብናል፣ ግን የኛም ተራችንን እየጠበቅን ነው እና ወንድማችን ጀናይዛው እንደምትመለከቱት ደሴ ገብቷል። ወደ ትውልድ ቀዬው ደርሶ ጀናዛው እንግዲህ በቀጥታ እየሄደ የነበረው የተወለደበት ቀዬ ነው። ከዛ ደግሞ በቀጥታ የሚሄደው ወደ ቤቱ ነበረ። ወደ እናቱ ቤት ገብቶ ቤቱ ደሴ መገናኛ ነው። ገብቶ እንግዲህ እዛ ተሰናብቶ ወደ አረብ ገዳን ይመለሳል ማለት ነው። ወደዛ ቀብሩ ይፈጸማል ተብሎ ነው የታሰበው። አሁን ላይ ደሴ ደርሷሉ ማለት ነው። እጅግ በጣም ያሳዝናል። ምንም ማድረግ አይቻልም። አላህ ይዘንለት። አላህ ያው ካይር ስራ ከሰሩ ደጋግ ባሪያዎቹ ጋር ያደርገው። በጣም ከባድ ነው። ግን አብዛኛው ሰው ቀብሩ አዲስ አበባ ሆኖ ይሆናል ብሎ ነው የጠበቀው። ነገር ግን አይደለም፣ አዲስ አበባ አይደለም ቀብሩ። እዛ ጋር ያሉ ሰዎች አድርሱልን ለብዙ ሰው ቀብሩ ደሴ ነውና ብዙ ሰው ሰግዶበት ዱዓ አድርጎለት ብንሸኘው የተሻለ ነው እያሉ ጥሪ እያቀረቡ ነበረ። አሁን ላይ እንግዲህ አስክሬኑ ደሴ እንደገባ ነው የተናገሩትና አላህ Subhanahu Wa Ta'ala ለሱ ሚዘንለት የቻላችሁ እዛ ሄዳችሁ ሰላት ጀናዛ ሰግዳችሁ ወንድማችንን እንድትሸኙት የሚል ጥሪ አስተላልፏልና አላህ Subhanahu Wa
ወተዓላ ጀነት እንዲወፍቀው ሁላችሁም ዱዓ አድርጉለት። እሱ እንደው ከይር ነገር ሰርቶ ነው የሄደው። ከይር ነገር ሰርቶ ነው እዚህ ዱንያ ላይ አሻራውን አስቀምጦ አላህ ፊት የተገናኘው። እኛ ምን እየሰራን ያለነው? እኛ ምን እያደረግን ያለነው? እሱ ሲሄው የሚሰራጩት ቪዲዮዎች ደስ የሚሉ ናቸው። አላህ ይዘንለትና አላህ ይክፍርለሁም፣ አላህ ይረሐመሁም። ግን እኛ ምን አድርገን ይሁን ከአላህ ፊት የምንቆመው? ምን አድርገን ነው አማመላህ የምንቆመው? ምን አድርገን ነው አኪራችንን አስተካክለናል ወይ? ወደ ራሳችን እስቲ ለራሳችን እንዘን። አንዳንዴ እንደዚህ አይነት ካይር ስራ የሚሰሩ ሰዎች አያችሁ የሚዘዋወሩት ነገሮች ሳይ ወላሂ በጣም ነው ደስ ያለኝ። የሱ የሰራቸው ለትውልዱ ያስቀመጣቸው ነገሮች፣ ቁርአን የቀራቸው ቁርአኖች ማሻአላህ ሐፊዝ ነበረ። እነዛ ቁርአኖች ይሄው ለኛ ይጠቅማሉ። አሁን በህይወት ላለነው ለኛ ይጠቅማሉ፣ ለትውልድ ይጠቅማሉ። መጥፎ ነገር አሰራጭቶ አልሄደም። ስለ ነብዩ አለይሂ ሰላቱ ወሰላም እሳቸውን እያወደሰ ቢያንስ እንኳን የመጨረሻዬን ኡምራ አድርጌ ነብዩ ሰለላሁ ዐለይሂ ወሰለም ትውልድ ሀገራቸውን ዘይሬ ቀብሪያቸውን ዘይሬ ልመለስ ብሎ በዚች ባለፈው ረመዳን መጥቶ ሸዋል 3 ነው የተመለሰውና አስባችሁታል? ስንት ኸይር ስራ እየሰራ ነው። መጨረሻውም አምሮ ነው ወደ አኺራ የሄደው። የኛ አሻራ ምንድነው? ምንድነው ያስቀመጥነው? እኛ እየጨፈርን ነው። በቃ የለቀቅናቸው ቪዲዮዎች ሞተ ተብሎ የሚዘዋወረው። አላህ ይዘንልን። ወላሂ እኔ ለራሴ ነው ያዘንኩት፣ ለራሴ ያዘንኩኝ። እኔ ምን እየሰራው ነው? ምንድነው እኔ የሞትኩ ቀን እንደዚህ ቪዲዮዎች በተለይ ሶሻል ሚዲያ ታዋቂ የሆንን ሰዎች ምንድነው የሚዘዋወረው? የኛ የሰራነው ነገር ምንድነው? ምን ካይር ስራ ሰርተናል? በቃ ወይ እየጨፈርን ነው። ያን ቪዲዮ ሰው ሼር የሚያረገብን በቃ የምንታወቀው በሱ ነው። ወላሂ አላህ ይዘንልን። በተለይ በእንደዚህ አይነት ስራ ውስጥ ያላችሁ እህት ወንድሞቼ ወደ ራሳችሁ ተመለሱ። ለወንድማችን ዱዓ አድርጉለት። አላህ ይርሐመው፣ አላህ ይክፍርለት። ያ ረቢ ያ አላህ ሁላችሁም ዱዓ አድርጉለት። ኩል ነፍስ ዛኢቀተል ሞት ነው። ሁሉም ነፍስ ሞትን ትቀምሳለች በየተራ። ጥራው ፊት ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ መንጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ስሙልኝ እድል ጣዬ ብወፈቅም መድረስ ኑራምባ ወኔያጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ ሀያት ጠፍሮኝ ቆሜያለሁ ሰብሬ አንገቴን ተስኖይ ደጆ መጠጋት አዝዬ ሚስጥር ናፍቆቴን ከቀየው ሳለ ወዳጆ ናፍቆቱን ጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ መንጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ስሙልኝ እድል ጣዬ ብወፈቅም መድረስ ኑራምባ ወኔያጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ ሀያት ጠፍሮኝ ቆሜያለሁ ሰብሬ አንገቴን ተስኖይ ደጆ መጠጋት አዝዬ ሚስጥር ናፍቆቴን